በኢራን ላይ በከፈተችው ጥቃት ለአሜሪካ ለመሳተፍ እጇን የምታስብ ከሆነ ሲኦል ይከሰታል ሲሉ የኢራን ምክትል የውጭ ጉዳይ ሚኒስትር ሳኢድ ኻቲብዛህ ለቢቢሲ ተናግረዋል። አሜሪካ በኢራን ላይ በምታካሂደው ጥቃት የምትሳተፍ ከሆነ ኢራን ሁሉንም አማራጮች በጠረጴዛው ላይ መሆኗን በማመልከት ይህም አጠቃላይ ቀጠናውን አረንቋና ሲኦል ያደርገዋል ሲሉም አስጠንቅቀዋል። ምክትል የውጭ ጉዳይ ሚኒስትሩ ሳኢድ ለቢቢሲ እንደተናገሩት አሁንም ኢራን ዲፕሎማሲያዊ መፍትሄ ምርጫዋ መሆኑን በመጥቀስ ነገር ግን ጥቃቱ በኢራን ላይ የሚቀጥል ከሆነም ማንም ወደ ድርድር ሊሄድ አይችልም ብለዋል። ይህ ጦርነት የአሜሪካ ጦርነት አይደለም ያሉት ምክትል የውጭ ጉዳይ ሚኒስትሩ ትራምፕ የሚሳተፉ ከሆነ ግን በማያገባቸው ጦርነት የተሳተፉ ፕሬዝዳንት ሆነው እንደሚታወሱም ተናግረዋል። እኛ የምናስበው ይህ ጦርነት አሜሪካንን የሚመለከት ጦርነት አይደለም። ነገር ግን ወደ ጦርነት መግባት የሚፈልጉ ከሆነ ትራምፕ ለዘላለሙ ወደማይመለከታቸው ጦርነት ተጎትተው የገቡ መሪ ተብለው ሲታወሱ ይኖራሉ ብለዋል። በዋናነት የኢራንን የሚሳኤልና የኒውክሌር ተቋማትን ኢላማ አድርጋ ጥቃቶችን በመፈጸም የሰነበተችው እስራኤል ከመሬት በታች የሚገኙ ያለቻቸውን የኒውክሌር ተቋማትን ለማውደም የአሜሪካን ድጋፍ እየጠየቀች ትገኛለች። ፕሬዝዳንት ዶናልድ ትራምፕ እስካሁን ኢራንን ለማጥቃት ከእስራኤል ጋር እንደሚያብሩ የሚያመላክት ግልጽ ምላሽ ባይሰጡም በኢራን ላይ የሚፈጸም ጥቃትን ማጽደቃቸውን በተመለከተ የአሜሪካ መገናኛ ብዙሃን እየዘገቡ ይገኛሉ። ዛሬ በኢራን ሚሳኤል መመታቱ የተነገረው ቤርሻባ ውስጥ የሚገኘው ሶሮቃ ሆስፒታል ላይ በተፈጸመው ጥቃት 71 ሰዎች መቁሰላቸውን የእስራኤል ጤና ባለስልጣናት አስታውቀዋል። ኢራን ግን ኢላማ ያደረገችው ከሆስፒታሉ አቅራቢያ የሚገኝ ወታደራዊ ተቋምን ነው በማለት የቀረበባትን ክስ አስተባብላለች። የእስራኤል ባለስልጣናት ግን በሆስፒታሉ ላይ የተፈጸመውን ጥቃት ሆን ተብሎ ኢላማ መደረጉን በመጥቀስ ወንጀል ነው ሲሉም ከሰዋል። በተባበሩት መንግስታት የኢራን ተልዕኮ በኤክስ ገጻቸው ላይ ጥቃቱን አስመልክተው በሰጡት ምላሽም የእስራኤልን ክስ ሐሰተኛ በማለት ውድቅ ከማድረግ በተጨማሪ ጥቃቱ እስራኤል በኢራን ላይ የምትፈጽመውን ጥቃት በመደገፍ የሚሳተፍ ተቋም ነው መሆኑንና የሚሳተፍ ተቋም ላይ መሆኑንና በትክክል ኢላማውን የመታ ነው ብለውታል። ቀደም ሲል የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ጥቃቱ የእስራኤልን ወታደራዊ እዝ ማዕከል ኢላማ ያደረገ መሆኑን ገልጸው የፍንዳታው ንዝረት በሆስፒታሉ ላይ ቀላል ጉዳት አድርሷል ብለዋል። ሐሙስ አመሻሽ ላይ በሆስፒታሉ ላይ የደረሰው ጉዳት የሚያሳዩ ስዕሎች በተለያዩ የዜና ወኪሎች እየወጡ ሲሆን ቀላል ጉዳት ከደረሰባቸው አብዛኛዎቹ የቆሰሉት ጥበቃ ወደሚደረግላቸው ቦታ ሲወሰዱም ወይም ደግሞ በድንጋጤ ምክንያት መሆኑን የእስራኤል ጤና ሚኒስቴር በኤክስ ገጹ ላይ አስታውቋል። ግጭቱ ከተጀመረ ካለፈው ሳምንት አንስቶ እስከ ትናንት ድረስ ኢራን በፈጸመቻቸው የሚሳኤል ጥቃቶች ቢያንስ 24 ሰዎች ሲገደሉ 592 ሰዎች ደግሞ መቁሰላቸውን የተነገረው የኢራን ባለስልጣናት በእስራኤል ጥቃት ስለ ትናንቱ ጉዳት እስካሁን ያወጡት መረጃ የለም። ካለፈው አርብ ጀምሮ እስከ ትናንት ረቡዕ ድረስ በእስራኤል ጥቃት 224 ኢራናውያን ሲገደሉ ከ1200 በላይ የሚሆኑት ደግሞ ስለመቁሰላቸው ተነስቷል። መቀመጫውን ዋሽንግተን ያደረገውና ለረጅም ጊዜ ኢራንን ሲከታተል የቆየው የሂውማን ራይትስ አክቲቪስት ኒውስ ኤጀንሲ የተባለው ድርጅት ግን ኢራን ውስጥ የተገደሉት ሰዎች ቁጥራቸው ወደ 639 ያደርሰዋል።